ዛሬ ደግሞ ያጋጠመኝን ልንገራችሁ ውድ ሀገሬ ልጆች፣ እንዲሁም አዲስ የምትመጡ ወደ አረብ ሀገር ማድረግ ያለባችሁን ልንገራችሁ። እንዲሁም ደግሞ ብዙዎቻችን የምንስማማበት አንድ ነገር አለ። እሱንም አብረን እናወራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች እንደት ናችሁ? ደህና ናችሁ? የክርስቲያኖቶቼ ሰላም ብያለሁ። ላይክ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን እስከ መጨረሻው ድረስ አዳምጡ፣ ይጠቅማችኋል። አዲሶቹም እንዲሁም ደግሞ ለነባሮቹም ይጠቅማችኋል ማለት ነው። ያጋጠመኝን ልንገራችሁ ማለት ነው። ምን አጋጠመኝ? አዲስ እንደመጣሁኝ ባጭሩ እንዳላበዛባችሁ ማለት ነው። ስልኬን ትቼ አብሬ ገበያ ሄድኩ ማለት ነው። ለምን ሄድሽ ምናምን ከማጋ ሄድሽ ምናምን እሱን ጥያቄ አታብዙብኝ ማለት ነው። እኔ ራሴ ዘርዝሬ ነግራችኋለሁ ማለት ነው። ማጋ ሄድኩ መሰላችሁ? ሱቅ ከሄድኩ በኋላ እንግዲህ ስልኬን እንደረሳው ትዝ ያለኝ ወጥቼ መኪና ውስጥ ከገባው በኋላ ነው። እኔ ሄታችሁ ማለት ነው። አይ በቃ ችግር የለውም ብዬ በኮንፊደንስ ገበያ ሄድኩ ማለት ነው። ያው ታውቃላችሁ እዚህ ሀገር ከወጣችሁ መውጫ መግቢያውንም አዲስ ነኝ። ከዛ በኋላ ገበያ የሚባለው ቦታ ደረስን ማለት ነው። ገበያ ከሄድኩ በኋላ እንግዲህ ቃሽን የሚያስፈልግሽን ግዢ ተባልኩኝ። ከዛ የሚያስፈልገኝ ዞር ብዬ እያየሁኝ ለመግዛት እያየሁኝ ዞር ስል ደግሞ አጠገቤ ለካ እነሱም የራሳቸውን ቃል ሊገዙ ዞር ብለዋል ማለት ነው። እንግዲህ እኔ ጠይባ አድራሻዬ ስልኬ ቤት ነው ያለው። በምንድን ነው የሚደወልልኝ? በምንድን ነው የምገኘው? እንግዲህ እዛው ባለሁበት ተገትሬ ቀረሁላችኋለሁ ማለት ነው። እና ደግሞ ስልኬ ጥዬ እንደወጣሁም እንደረሳሁም አልተናገርኩም ማለት ነው። ትልቁ ስህተቴ ደግሞ እሱ ጋር ነው ማለት ነው። አልተናገርኩም። በቃ ችግር የለውም ብዬ ነበር ማለት ነው። ከዛ በጣም ነው የሚያስቀው። በኮንፊደንስ ነበር ሲሄድ የነበረው ማለት ነው። እዛ ሄድኩ በኋላ ግን ጥቂት ፈርቼ ነበረ። ምክንያቱም እስከ መጨረሻው ቢጠፉብኝስ? ምክንያቱም የሚያገኙብኝ ነገር የለም። ከዛ በኋላ ግን እዛው ባለሁበት ቆምኩኝ ማለት ነው። የምፈልገውን ከገዛው በኋላ እዛው ባለሁበት ወደዛም አላልኩም ወደዚህም አላልኩም፣ እዛው ባለሁበት ቆምኩ ማለት ነው። እህታችን ከዛ በኋላ ዞር ስል በሩቁ አየኋቸው ማለት ነው። በሩቁ አይቼ ከዛ እኔ እንደዚህ ግራ እንደተጋባሁኝ እኔ እንደጠፋሁኝ እነሱም አላወቁም። ምክንያቱም እነሱ እቃ እየመረጠች ነው፣ በቃ ጠፍተንባት አይደለም ብለው ነው። እኔ ግን ጠፍተውብኝ ነበረ። ሰዎቹ ከአይኔ ላይ ጠፍተውብኝ እነሱን እየፈለኩኝ ነበረ። እዛው በቆምኩበት አጋጣሚ አገኘዋቸው ማለት ነው። ይሄን የምነግራቸው ለብዙቶች፣ ምክንያቱም ጥንቃቄ እንድታደርጉ በደንብ አድራሻ እንድትይዙ፣ ስልካችሁን ከእጃችሁ እንዳይለይ። በተለይ ብዙ ጊዜ ሁላችንም የምንስማማበት ደግሞ አንድ ነገር ልንገራችሁ። ያው ሁላችንም የምንስማማበት ልንገራችሁ። ሁላችንም የምንስማማበት ምንድን ነው? ብዙ ጊዜ አዲስ ስንመጣ የሆነ የመዝናናት አገር የመጎብኘት እድል አለ። የዛ ሰዓት ደግሞ ሙሉ መረጃ ለምሳሌ ስልክ ቁጥር ስልካችንን በስነ ስርዓት መያዝ አለብን። ምክንያቱም ብዙ እህቶች አዲስ እንደመጣውኝ እዝናናለሁ፣ አገራ ያለውኝ ጥሩ ነገሮችን በቃ ይሄ የብዙ እህቶቻችን ጥያቄ ስለሆነ ነው የምላችሁ። ብዙዎቻችሁ የምትስማሙበት ይመስለኛል ማለት ነው። ይህን ስታደርጉ ማድረግ ያለባችሁ ነገር ምንድን ነው? ሙሉ ነገሮች ያዙ፣ ስልካችሁን ያዙ። እንዲሁም ደግሞ ጥንቃቄ አድርጉ። ርቃችሁ ከነሱ አትሄዱ። ምክንያቱም ድንገት ሊጠፋባችሁ ቦታ ሊጠፋባችሁ ልትደናገሩ ትችላላችሁ ማለት ነው። እኔ እንደዚህ አጋጥሞኛል። የኔ የገጠመኝ እናንተ የሚጠቅማችኋል ብዬ ነው ያካፈልኳችሁ ማለት ነው። ላይክ ሰብስክራይብ ያደረጋችሁ ቤተሰቡ ነው። እንዲሁም እናንተስ ምን አጋጠማችሁ? በተለይ በስደት ላይ ሆናችሁ ምን አጋጠማችሁ? ይሄ ነገር አጋጥሞኛል። በእርግጥ ተምሬበታለሁ። አሁን ላይ ግን እንደዛ አይደለሁም። ስልኬን ይዤ ተጠንቅቄ ነው የምወጣው። እንዲሁም ደግሞ ገበያም ሲሄድ ደግሞ እንደ በፊቷ አይደለሁም። መግቢያ መውጫውን አያለሁኝ፣ አብሬ እወጣለሁኝ፣ አብሬ እገባለሁኝ። በጣም ቀላል ሆኗል። ግን ብዙ ጊዜ አረብ ሀገር ስንመጣ በተለይ አዲሶች ጥንቃቄ አድርጉ ለማለት ነው። የዛሬው ቪዲዮ ይህን ይመስል ነበረ። አብራችሁ ስለቆያችሁ ደግሞ ከልብ አመሰግናለሁ። አጭር ናት። ቪዲዮዋን ጨርሷትና አዳምጧት ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ።